የሽልማት የኮር ቁጥሮትን አልወሰዱልንም። እሺ እርሱ ሽልማት የኮር ቁጥሮትን ያልወሰዱት ባለማወቅ ነው። ሽልማቱ አይደርሰኝም ብለው በማሰብ ነው። እሺ በምን ምክንያት ነው ያልወሰዱት? አልተመቸኝም ነበር። ስራ ቢዚ ስለሆንኩ ብዙ ጊዜ አይመቸኝም። መልካም። ስለዚህ በአጠቃላይ ባለማወቅ ብዬ ሊያዝሎት? ባለማወቅ። መልካም ሸመመት ባለማወቅ ብለን ይዘንሉታል። እርስዎ ባለማወቅ ያልወሰዱት የሽልማት የኮር ቁጥሮች አዲስ አበባ ወደሚገኘው ማለትም ወደኛ ሄድ ኦፊስ ተመላሽ ተደርጎሎት በቁጥቡ ይሸለም መርሃ ግብር ላይ እርስዎን ከአሸናፊና ከእድለኞች መካከል ተሳታፊ በማድረግ መልካም አጋጣሚ ይዞ ስለመጣን የተደወለሎት በቅድሚያ እንኳን ደስ አሎት፣ እንኳን ለዚህ ቀን አበቆት ብለናል። እሺ በጣም አመሰግናለሁ። እኔም ደስ ብሎኛል። መልካም። ባሳለፍነው እሑድ በሸራተን ሆቴል አዲስ ባደረግነው 28ኛ ዙር የቁጥቡ ይሸለም መርሃ ግብር ላይ እርስዎ ባለማወቅ ያልወሰዱት የሽልማት የኮር ቁጥሮች ከ3 ሚሊዮን እጩዎች ከ10 እድለኞች መካከል በ7ኛ ደረጃ ላይ ይዞ ወጥቶ የህንድ ሀገር ምርት የሆነውን ቤኮ ብራንድ የልብስ ማጠቢያ ላውንደሪ ማሽን አሸናፊና ተሸላሚ ሆኗል ማለት ነው። በድጋሚ እንኳን ደስ አሎት፣ እንኳን ለዚህ ቀን አበቆት ብለናል። እሺ በጣም አመሰግናለሁ። እሺ እኔም ደስ ብሎኛል። መልካም። እሺ ደንበኛችን የእርስዎን የልብስ ማጠቢያ ላውንደሪ ማሽን ግን አብዛኛው ደንበኞቻችን ተከራይ በመሆናቸው የመብራት ችግር ስላለ ወደ ገንዘብ ተመን ይቀየር ይባሉት አስተያየትና ቅሬታ መሰረት የእርስዎ ማሽንም ወደ ገንዘብ ተመን ተቀያሪ ሲደረግሎት የ91 ሺህ ብር ተመን አውጥቶሎታል። ከዚህ 91 ሺህ ብሮች ላይ 4 ሺህ ብሩ በእርስዎና በኢትዮጵያ ንግድ ባንክ ስም አባይ ቦንድ ቆራጭ ተደርጎት በአጠቃላይ የ87 ሺህ ብር አሸናፊና ዊነር ሆኗል ማለት ነው። ኮንግራቹሌሽን ብለናል። እሺ ቴንኪው በጣም እኔም አመሰግናለሁ። መልካም። እኛም ተቀብለናል። በኢትዮጵያ ንግድ ባንክ ስም የላቡትን የሚፋቱትን ውጤት ያገኙ ማለት በኢትዮጵያ ንግድ ባንካችን ስም ተቀብለናል። ሆኖም ይህን ሽልማቱን የምናበረክትሎት ከእርስዎ በፊት ለተሸለሙ 6 ተሸላሚዎቻችን እንዳበረከት ነው። ለእርስዎም በሞባይል ባንኪንግ አማካኝነት ይህን ሽልማቱን ትራንስፈር የምናደርግሎት ወደ ዋሌቱ ይሆናል ማለት ነው። ኦኬ እሺ መልካም። መግቢያችን ላይ ሞባይል ባንኪንግ ይጠቀማሉ ያልነው ጉዳይ ነበር። ኦኬ እሺ መልካም። እሺ ደንበኛችን እርስዎ ይህን ሽልማት የሚበረከትሎት በዛ ቀን ወደ ዋሌቱ ሲሆን እርስዎ ግን በዛ አውጥተው መጠቀም አይችሉም። ምክንያቱም በነገ ዕለት ባንክ ቡክ የከፈቱበት ቅርንጫፍ በአካል ነበር መገኘት የሚያስፈልጉት እርስዎ መቅረብ ይችላሉ። በአካል? በነገ ዕለት የት ነው የምቀርበው? ባንክ ቡክ የከፈቱበት ቅርንጫፍ ወይም ደግሞ እርስዎ ለስራ ለትምህርት ለተለያዩ ጉዳዮች ባንክ ቡክ ከከፈቱበት ቅርንጫፍ ሌላ ቦታ ከሆኑ እኛ ማመልከቻ ማስገባት ይቻላል። ሌላ ቦታ ነው? እዚሁ አዲስ አበባ ነው። መልካም። ስለዚህ መሄድ ይመችዎታል? ይመቸኛል። መልካም። እሺ ወደዛ በሚሄዱልን ሰዓት ከኛና ከእርሱ ይዘዋቸው የሚሄዱት 4 ነገሮች አሉ። እነሱ ምን እንደሆኑ አነግሮታለሁ። እሺ አንደኛ የእርሶ የነዋሪነት መታወቂያ፣ ሁለተኛ የባንክ ቡክ ደብተሮት፣ ሶስተኛ 3 ጉርድ ፎቶዎች፣ በአራተኛና በዋነኛ ደረጃ ደግሞ እርስዎን አሸናፊና እድለኛ ያደርጉትን የሽልማት የኮር ቁጥሮትን እና ሌላ 87 ሺህ ብር ያዘ ቲኬት በሞባይል ባንኪንግ አማካኝነት ሽልማቶችን ሲረከቡን በአጠቃላይ 3 ሜሴጆች ይደርሱታል። እነዚህ 3 ሜሴጆችም ከኛ ይዘው እንደሚሄዱ ይሆናል ነው። ኦኬ እሺ መልካም። እሺ ደንበኛችን ስለዚህ ይህን ብር ቅድም እንደነገርኩት የምናስተላልፍሎት ወደ ዋሌት ነው። ዋሌት ማለት ከስሙም እንደሚለዩት ተቀማጭ ወይም ደግሞ የኪስ ቦርሳ ማለት ነው አይደል? ስለዚህ በዛሬው ቀን ተቀማጭ እናደርግሎትና እርስዎ በነገው ዕለት ሄደው ፎርሙ ሞልተው ከዋና ማናጀሩ ከዋሌቱ አውጥቶ ለፈለጉበት ዓላማና ገር ያውሉት ገንዘቡን ያበረክትሉታል ማለት ነው። ኦኬ እሺ መልካም። ስለዚህ ሜሴጆቹንም የሚረከቡን ዋሌቶች ላይ ትራንስፈር በምናደርግበት ሰዓት የትራንስፈር ስራ ዋሌቶች ላይ ማሽን ኦር መኒ ምርጫ አለ። እርስዎ መኒ ሚሊዮን ምርጫ 1 ቁጥር ላይ መርጠውልን ገንዘቡን ስለተረከቡን መኒ ሚሊዮን ምርጫ መርጠውልን ሜሴጆቹን የሚረከቡናል፣ ሽልማቶችን የሚረከቡናል ማለት ነው። ኦኬ እሺ መልካም። ስለዚህ እርስዎ የሚጠቀሙበት ስልክ ትንሿን የቁጥር ስልክ ነው? ስማርትፎን ታች ስልክ ነው? ስማርትፎን ታች ስልክ ነው። መልካም። ስለዚህ አሁን ቀጥታ ሁሉ ነገር ግልጽ ሆኖ ስልኩትን በቅድሚያ ላውድ ስፒከር ያድርጉልን። ኦኬ እሺ አድርጌያለሁ። መልካም። ላውድ ስፒከር ካደረጉ በኋላ ከላውድ ስፒከሩ አድርገን አድኮ ወይም ደግሞ የምርምር ምልክት አልቻረን እሷን ይኩልን። እሺ ነክቻታለሁ። መልካም። ስለዚህ ሌላ ሞባይል ባንኪንግ እንደሚጠቀሙት ስታር 889 መሰላል ይበሉ። እጠቀማለሁ እንደዛ። መልካም። ስለዚህ እዛው ላይ ስልኮት ላይ መርስ ያቋረጥ
*84889 መሰላል ብሎ ይጻፍልኝ ይደውል ያለ ያልኩት አድርጌዋለሁ። መልካም ሲመጣሉት መጣያል መጥቷል። ዌልካም ብሎ መጣሉት መልካም እሺ። አንድ ቁጥር ሎጊን 2 ቁጥር ኤግዚስት ይላል አይደል? ይላል። አንድ ቁጥር ሎጊን በሉ ብያለሁ። በመቀጠል ምን መጣሉት? ሄሎ በመቀጠል ምን መጣሉት? ፒኑን አስገቡ ይላል። መልካም ፒኖትን ያስገቡ ነው ውስጥ ይቆ አስገብቻለሁ። ከአንድ እስከ ስንት መጣሉት? ከ1 እስከ 7 ወይኔ ማኪ ምን አለኝ? ከ1 እስከ 7 መልካም እሺ። 7 ቁጥር ላይ ምንድን ነው የሚለው? እስኪ አንብቡልኝ። ሌባ ይላል። ምን አለኝ? ሌባ ይላል። ንካው እሱን ንካለን። እሱን ንካ